ምስክር ኢየሱስ ስም ተከፍቷል ማለት ምስክር መስለ ነው። ኦኬ ተቀበላ አንድ ሰማይ ምስክር ካልኩ በኋላ ዘሩን የሚባል ሰው መጥራት አባቴ ባቡ ሞታ ሰሞኑ አንድ ህልም አይታል አይደል? አንድ ራእይ አይታል። የሆነ ባብ ሞቷል። አሜን። የሆነ ጨለማ ሞቷል። እግዚአብሔር እንዲህ አለ፣ በረከትን በእጥፍ መልሳለሁ። አሜን። ዶካ ሶፍት ስፔስ ለመጨረሻ አልቅስ። ዛሬ ሶፍት እየጨመራችሁ ስጡ። አልቅስ ለመጨረሻ ጊዜ ዛሬ አልቅስና አውጣ። ዛሬ ለመጨረሻ ጊዜ ዛሬ ያልቅስ ለመጨረሻ ጊዜ ያውጣ። ከስሯል፣ ባዶ ሆኗል፣ ወደ ኋላ መጥቷል፣ ተመልሶ ለማኝ ሆኗል። ተመልሶ የሰው እጅ ማየት ሰጪ የነበረ ሰው ያልቅስ። ከሰዎች ብሎ ሀገር ቀይሯል። ያልቅስ ዛሬ እና ወደዚህ ነው እዚህ ነው። አልቅስ፣ በጣም አልቅስ፣ አልቅስ ዛሬ የመጨረሻ ስለሆነ አልቅስ። ከሰዎች ብለ ሀገር አልቅስ፣ አልቅስ፣ በጣም አልቅስ ዛሬ የመጨረሻ። ባዶ ሆኗል። ኪሲ ከስሯል። የምትበላውን አጣል፣ ቤት ከምትሰራው አጣል፣ ቡና የምትጠጣውን አጣል። አልቅስ ዛሬ ሰዎች ተባርኳል። አንተ ግን ከፊት ወደ ኋላ መጣል። አልቅስ ዛሬ ከሰዎች በላይ ሀገር ቀይረሃል። ሰውን የምታበላ ሰው፣ ሰው ለሰው የምትከፍል ሰው ቡና መጠጫ አጣል፣ 20 ብር አጣል፣ 10 ብር አጣል። አልቅስ ዛሬ አልቅስ ዛሬ። እግዚአብሔር እኔን አይወደኝም ብላል። አልቅስ ዛሬ እግዚአብሔር እኔን አይወደኝም ወይኔ ምስክር ወደ ኋላ መጣው ያለ ወይኔ ምስክር እንደገና ወጥኩ ያለ ስልክ ዘግታል፣ ስም ቀይራል፣ ከቤተሰቦች ጋር አትገናኝም፣ ከዘመዶች አትገናኝም፣ በህይወት እንዳለ ራሱ አያውቁም። ሁሉ ሰው ረስቷል። እጅ ነው ያለው ሱስታጣ ጓደኛ ሁሉ ዘግቷል። ዓለም ላይ ገለጥ ያለ ነበር። ያው ዛሬ እግዚአብሔር ተናገረ፣ ምስክር አለኝ። ያ ብቻ አይደለም፣ በአባቴ ዘመዶች ቤት የተሰራ ድግምት አለኝ፣ ዘሩን አለኝ። ከአባቴ ቤት የሚመጣል ከአንድ ምስት በላይ ያገባ ሰው አለ አለኝ። እሱን ተጠቅሞ ነገርን ያበላሽ አውሬ አለኝ። ኦዳሊካንቴ ፌሮዶስ አይዞ አይዞ ዛሬ የመጨረሻ በቃ የመጨረሻ ምዕራፍ የሚቀየርበት አቅማቷል። አግኝቶ ከማጣት ሀገር ቀይሯል። ከሰዎች ሁሉ ከድላ ነው የመጣው። ሀገር ቀይሮ ነው የመጣው። ውሸት ነው። ሀገር ቀይሮ ነው የመጣው። እዚህ ሀገር ሰው አይደለም። ውሸት ነው። አያውቅም ሀገሩ። ከሰዎች ብሎ ነው ወደዚህ የመጣው። ሸሽቶ አቶ ነው የመጣው። ባዶ ነው የመጣው። የሚበላው ነገር አቶ ነው የመጣው። እዛ ለማኝ ከመሆን ብሎ ነው የመጣው። እዚህ ቀን ስራ ብሰራ ማን ያየኛል ብሎ ነው የመጣው። በተከበርኩበት አልዋረድም ብሎ ነው የመጣው። ተስፋ ቆርጣለሁ። ምንን አይወደኝም ብላለች። እዚህ ያለች ሚስት አለች ውጪ ናት። ተስፋ ቆርጬ በቃ የመጨረሻ ነበርኩ ዛሬ። በቃ የመጨረሻ ነገር እቺ ረዳት ሆኜ እየሰራሁ ነበር ግን እና እሷም ተስፋ እንዳቆርጥ ብዬ በቃ ደስተኛ የነበረው ገንዘብ ሁሉ አልቋል። በሚሊዮን የምትንቀሳቀስ ሰው እስከ ፖሊቲ ቦታ ነበር። ዛሬ ሰው እንደነበር የሚያዩ ሞተሮች አሉ ነበሩ። ብዙ ነገር ነበር። ዛሬ አትከን ስራ መስራት ጀምሯል። ተከሳች አይደለችም። በእኔ ሀሳብ ነው ተከሳችው። እንደዚህ አይደለችም። እሷ ከ10 ዓመት በላይ ለሀገሬ ታግያለሁ። ብዙ ነገሮች ያለው ራሴ
ልጆቼን ካጠፋሁ እቺ ልጅ ምን ትሆናለች ብዬ ነው የቆየሁት። ከየት አምጥቼ ነው ሌላ ቤት የምቀይረው? ተስፋ እያለቀስኩ ነበር። ስንት ነው የምትከፍለው በወር የቤት ኪራይ? 2500 ብር። የሁለት ወር የሚከፍል 5000 ብር የሚሰጥ አንድ ሰው ፈልጋለሁ ጉባኤ ውስጥ። የሁለት ወር የሚከፍል አንድ ሰው ፈልጋለሁ 5000 ብር የሚሰጥ ወይ ሁለት ሰው 2500 ብር ሰጣለሁ ለምን ሁለት ሰው ፈልጋለሁ። እና አባቴና ከሆነ ታውቃለህ ችግሩን ያውቃል ያለፈበትን ስለሚያውቅ ነው የወጣው። ናይ ቶሎ ብለሽ ናይ እዚህ ጋር ተቀመጥ። እግርን እኔ ዛሬ አጥበዋለሁ። ከዛሬ ጀምሮ ይሄንን ጫማ ውሰድሽ፣ ውሰድ ይሄንን ጫማ። ክብር ይሁንልህ። ከዛሬ ጀምሮ ይሄን ጫማ ስታረግ ታሪክ ይቀየርልህ። ቤት ተቀይሩ። ይሄን ጫማ እንደቀየሩ መንገድ ተቀይሩ። ይሄን ጫማ እንደቀየሩ ልጆች ተባረኩ። ጫማ እንደቀየሩ ይሄን ጫማ እንደቀየሩ ሰው ሆነ ተለውጠ ልጆች ተባርኮ እግዚአብሔር በረከትን እንደገና መልሶ እግዚአብሔር እንደገና በእግሮች አቁሞ እግዚአብሔር ሆይ ልበስ የለም ጃኬት ክብር ይሁንልህ ላንተ። ይዘይ ልበስ ክብር ይሁንልህ ላንተ። መጎናጸፊያ ይሁንልህ ላንተ። ላንተ ታሪክን ይቀይር። ላንተ ከላይ ርግማንን ይሰብር። ዛሬ ላንተ መንገድን ይቀይር። አብቻ እናንተ ሰዎች ተስፋችሁ ታሽግራላችሁ። ተቀመጥ።